እሺ ዛሬ ደግሞ ከጤና ጋር የተያዙ አንዳንድ ጥያቄዎች ልንጠይቅሽ ነው። ሰዎችን ከጭንቀት ሊያድን የሚችል መድኃኒት። ኦኬ ሜዲሲን። እሺ ገንዘብ ሲታሞ ብሬን ዳዞን ጥርስህ ያምራል ብዬ ተወራርጃለሁ። ስንቴና ሀብቴ ገንዘብ አስይዣለሁ። ሳቅ በል ስንትዬ 40 ሺህ በላለሁ። አባዬ አንተ ጀምር። አባዬ የኔ ይደርሳል። አባዬ አንተ ጀምር። እናም ብዙ ጊዜ ስራ ቦታ እያየሁ ቀን አይ እኔ ብዙም ይሁን ስለማልወድ በጣም እኔ ብቻ ነኝ። ግን ድፍን 200 ብር ከቤት ይዤጥቼ 100 ብሩን የምጠቀመው ብሩ ደግሞ የሚሰለብብኝ የሆነ ነገርማ አለ እንዴ መስሉ መገዛ እንዴ? አይ እየተከተለችኝ ነው። ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ትምህርት፣ ጤና፣ ስራ ሁሉ እኔ በጣም ደህና ነኝ ይመስገነው። እናንተ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ። እንግዲህ ጠፋውባችሁ አይደል? እንግዲህ የተማሪ ነገር ምን ታደርጉታላችሁ ብላችሁ ነው። አሁን ቀጥታ ወደ ቪዲዮአችን እንሄዳለን ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉት። ለቪዲዮ አዲስ የሆናችሁ ደግሞ እንግዲህ ሰብስክራይብ እያደረጋችሁ ማለት ነው። ቀጥታ ወደ ቪዲዮአችን ወስዳችኋለሁ። ኧረ ተከሰረላሽ ዋው በጣም ገራሚ ነው ማለት አለ አይደል? አንዳንድ ሰዎች በተፈጥሯቸው አይናቸው እንደዚህ የሚቅበዘበዛል። እነዛን እያየን እኮ ጎበዝ ተበላን። አረላሽ ከጀለሶች ጋር ተሰብስበን እየሄድን ፓትሮል መኪና ስናይ ዋው ይህ ደግሞ ሌላው ታሪክ ነው። እንግዲህ ብዙ ጊዜ ለችግሮች ዘዴ ፈች መሆን አለብን። ዘዴዎችን ደግሞ ብትፈታው እንደዚህ ባሉ ነገሮች ነው። ለማንም ይቻማችሁ ይመቻችሁ። አቡ አተርፍ ባያ ጉዳይ ማለት ይሄ ነው። በቃ ያው ቦርሳ አገኝ ብሎት እንግዲህ ስልኩን ተበላ። አቡ የሰራው ልጅ ግን አድናቂ ነኝ። እንግዲህ እበላ ሲል ተበላ ማለት ነው። እበላ ብሎም እንግዲህ መበላት አለ። አቦ ይህ ደግሞ የሌለ ነው። ዋው Are you playing? What type of plane is this? I want problems always. ምንድነው ወንድሜ? እንዴ አስጨነቀኝ እኮ ለአንድ አይፋይ ለአንድ አይፋይፍ እኮ ራሱን ያዘው። ለአንድ አይፋይፍ አንደኛው ምርት ተመችቶኛል ይደገም ይላል። አወዛገባቸው እኮ አቦ። አረ የምር ይለያል። ዝም ብሎ ያለ ምክንያት ነክቶ እኮ በጣም ነው ያወዛገባቸው። እንደዚህ ማለ እንዴ? እንደዚህ ይቻላል እንዴ? ነገረኛ ሚስት ታገባ ይላል።
aujourd'hui aussi, c'est... አቦ ተንግዲህ ያለው እስር ቤት ነው። ባልና ሚስት ሳትሆኑ አስራ እኔ ጠብቃ ነው የሚመስለኝ። ኧረ ሴቶች፣ ኧረ ሴቶች፣ ኧረ ተው። ኧረ ሴቶች፣ ኧረ ሴቶች፣ እንደዚህም ተጀመረ እንዴ? እኔ በወንድ ነበር ማቀው። ዋው ዋው! ወንዶች ተጠንቀቁ፣ ወንዶች ተጠንቀቁ፣ እንዳይጠልፏችሁ። የጠንቋይ ልጅ ሲሰርቅ ነው። ዋው! ምን እያደረገ ነው? እንዲያመጣው እያደረገ ጫማ የሚወለቅበት ቤት ስኒ ወይ ካልሽው የእጅ ጓንት ነው ካልሽ ይሻልሻል። ዝም ብለው ቢገቡ ይሻላል። መዘዙ ሌላ ነው። አይ የዘንድሮ ካልሲ ዋው! God have mercy upon us. Years of madness. ዋው! ምርጥ ካሜራማን ነበረ። እንግዲህ ይህ ደግሞ ምን ተንኮል ይዘው መጡ? ዋው! ታጥቦ ጭቃ ማለት ነው።
አቤት ዋው ወንዶች በጣም ፍራንክ እያደረጋቸዋቸው ነው። ወንዶችን መፈተን ኧረ ጥሩ አይደለም፣ ጥሩ አይመጣም። እንትን ደግሞ በምን መጣሽ? ዛሬ ደግሞ ምንድነው እንደዚህ ቤቱ የሚሸተው? ኮንክሪት የሆነ እንጀራ እያበላኝ ሽቶ የሚል ፈስፍ ጠብቀ ነበር። አራዋራዶ አቡሽ ተጫወት። አረን ያልፈሱ ግርጣት እንደዚህ አይነት አይ ሰው ያለበትን ነው የሚናገረው ይላሉ እኮ። እሺ ዛሬ ደግሞ ከጤና ጋር የተያዙ አንዳንድ ጥያቄዎች ልንጠይቅሽ ነው። ሰዎችን ከጭንቀት ሊያድን የሚችል መድኃኒት። ኦኬ ሜዲሲን። እሺ ገንዘብ ሲታሞ ብሬንዳዞን። እየቀለድሽ ነው እንዴ? ብሮክስ ብሬንዳዞን ምን የሚጠይቃት ጥያቄና የምትመልሰው መልስ አይገናኝም። የዘንድሮ እውቀት ኧረ ደስ አይልም። በእናትሽ እንዳትስ እንነሳ። እሺ ፎቶአቸው ያምራል። ማን ነው የሚለው? ውሽማዬ ስልኩ የራስህ ነው? እንደው መፍራት አይቀይርና ያለበት ምን ሲያወራል ይባላል። ያለበት እኮ ነው ዝም ብሎ የሚቀባጥረው። የሌለበትማ ምን ዝም ነው። ሴት ሲያይ የሚቀየረው ጓደኛ ይላል። ተው ወንዶች ተው። ወንድ ቢሆን እኮ ጊዜ ማንጅራትን ካላልሆ ነው የምትለው። ገርም ነው። ሻራት ኧረ ሹፈት አለቀ በለ። ጥርስ ያምራል ብዬ ተወራርጃለሁ። ስንቴና ሀብቴ ገንዘብ አስይዣለሁ። ሳቅ በል ስንትዬ 40 ሺህ በላለሁ። ሳቅ በል ስንትነት 40 ሺህ አገኛለሁ። ማሸሞርህ ነው ወይ አሁን ባንተ ቤት? ማሸሞርህ ነው ወይ አሁን ባንተ ቤት? አንተ የሰው ቁምቡርስ አንተ ኩርንችት፣ ከዚህ በኋላ አታውራ በጥርሴ ክፍተት። ከእንግዲህ በኋላ አታውራ በጥርሴ ክፍተት። ጥርሱ ክፍተት ነው። እንግዲህ አታውራበት። ተው ተፋታው።
ለማንም ስንቴና ብት ይመቻችሁ። ግራኒ ዋው አረ እየሰገጡ ነው። ሰገጥ ከለማን አስቀያሚ ሚስቶች አረ በስመ አብ የመጀመሪያ ጥያቄ ማርበርግ ቫይረስ ተቃጠቋቋ ምንድነው? እና አባዬ እማስ ምንድነው? አሁን ምንድነው የምንለው? ምን እንለዋለን? እንደ ማድሮት አይነት እንዳይሰጠኝ እላለሁ። እንደዚህ አይነትማ ከሚሰጠኝ እንደው ቁፍጣን እንዳልኩ በስንግልነት ግን ብዬ ይሻልሻል። ብዥና ጥዝ ኡፍም እጭም አንድ ላይ እንዲህ ተጣብቀው እንደ አባዬ ያፈላኸው ፍልት ያለ አባዬ እኔ እነሱን ግን አይደለም ካሜራማኑን ነው አሳዶ እንደው መግረፍ በዶቢ አስወልቁ ቁጭ ብለህ አባዬ ታስብላለህ። አገባም ረሽን አገባም አዋተን ዋሳንሆነ እንግዲህ የዕለቱ አነጋጋሪ ነው። አሁን ላይ ሶሻል ሚዲያ እያነጋገሩ ነው ያሉት። አባይ እጄን በእጄ ቆረጥኩት ይላል። ይሄ ነው ፍቅረኛዋን ለገንዘብ ብላ ሌላ ሴት አገባሽው። ለገንዘብ ብለሽ እኔን ጥለሽ አገባሽው። እሱ አባትሽን አገባሽው። ጀግና አመጣለሁ አልቀር እንደዚህ ነው እንደምትለኝ እና ምን እንድልሽ ፈልገሽ ነው? እንደ ፍናን የሰርግሽ ዕለት ብዬ ምናምን ላረቅስ መስሎሽ ነው? መጥቼ የሰርጋችሁ ዘፍንላችኋል። ሁለቱም ተለዩ ከእናት ከአባታቸው የሚለውን ቀይሬ ያ አሮጌ ባልሽን እሳቸው ተለዩ ከልጅ ልጆቻቸው እሷም አገባችሁ ፈልጋ ገንዘቡን ብዬ ማለት። ለማንኛውም ትዳራችሁና ሰርጋችሁን እንደ ክረም ዝናብ መብረቅ ይውረድበት። አሽንጨጨራንተ ዞር በይ። እንኳን አንቺ ፍናንም አገብታለች ቅማላ ፍናንም እንኳን አግብታለች እንኳን ቺ እውነት ነው። እንግዲህ ክራሻችን አግብታለች እንኳን ቺ ማነህ? መስዑድ አይ ተመችቶኝ ይዤው ነው። አላወቀኝም መሰለኝ። የዚህ ቤት አሰሪ ነኝ። እናም ብዙ ጊዜ ስራ ቦታ እያየው ቀርለ። አይ እኔ ብዙም ይሁኝ ስለማልወድ መልስ በጣም ደብሮኛል። እንደውም ከዚህ በኋላ አባራለሁ። ረጋሺ ልብ ድካም አለብኝ። ከሮስ በጣም ይደክመኛል። አንተ ምን እየሰራ ነው? አረ እዚች ጋር አልተጸዳም። ቆይ እያጸዳው ነው። አይ ሲያካብድ ተበላ። በጣም ነው የተበላው። አታካብድ። ያጉን ነገር ያመጣል። አቡ እኔ ብቻ ነኝ ግን ደፈኑ ለማቶ ከቤት ይየጥቄ ብሩን የምጠቀመው ብሩ ደግሞ የሚሰለብብኝ የሆነ ነገርማ አለ። እንዴ መስዑድ በገዛ እንዴ? አይ እየተከተለችኝ ነው። በኪቷን ስንት ነገር እኔ 5000 ብር 5000 ብር ይኸው አሁን በኪቷን ያግጡብሃል። ለነገሩ ሊሆን ይችላል። አጋጭ ከመብዛቱ የተነሳ አጋጭ ራሱ እየታገተ ነው።
ለማንም መሱድ ይመች። ምርጥ ቪዲዮ ይመችህ አቦ። ይቻም ስታይል እንግዲህ ውድ የተከበራችሁ ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበረ። እንግዲህ ዛሬ በዚህ ቪዲዮ ተገናኝተናል። ቀጣይ ደግሞ በሌላ አስቂኝ የሆኑ ቪዲዮዎች እንመጣለን። እናንተ ላይ የሚጠበቀው ሰብስክራይብ፣ ሼር እና ላይክ ማድረግ ነው። እንግዲህ ሰብስክራይብ በማድረግ አበረታቱኝ። ቀጣይ ደግሞ በሌላ አስቂ ቀልዶች እንገናኛለን ማለት ነው። እስከዛው ግን ደህና ሁኑ። ቻው